እቺ ቦታ በህይወት የካዩዋቸው በሙሉ ከተሞች በጣም ትለያለች። ከበፊቱ ሚሌኒየም ጀምሮ ስትታወቅ ውቢቷ ሐረር ከኢትዮጵያ ጥንታዊ ከተሞች አንዷ ነች። ከ15ኛው ክፍለ ዘመን በፊት የተገነባውም የጀጎል ግንብ ከተማውን ከቧታል። ይህ አስደናቂ ግንብ በአንድ ወቅት 5 በሮች ነበሩት። እያንዳንዱም ወደ 5 የተለያዩ ከተማው ክፍሎች ይወስዳል። በታዋቂው ገበያዎቿ፣ በዝነኞቹ ጅቦችና ጓደኞቿ፣ በተለያዩ ሙዚየሞች፣ ጥንታዊ ስዕሎችና ሁሉንም ባህሎች ባዳበሩ ቅርሶች እንዲሁም ማለቂያ በሌላቸው የጀጎል ጠመዝማዛ መንገዶች እቺ የምትገርም ከተማ ትታወቃለች። እውነት በጣም አስደናቂ ነው። የጀጎል ውበት በምሽት አያበቃም። ቆንጆቹ የከተማው መብራቶች ሲያሸበርቁ የመንገድ ላይ ምግቦቿን እያጣፈጣችሁ በማታም ጥሩ ጊዜ ማሳለፍ ትችላላችሁ። በጣም ልዩና ሰላማዊ ቦታ ነች። እንደዚህ አይነት አሪፍ ፎቶዎችን መነሳትም ትችላላችሁ። ሐረር በምስራቅ ኢትዮጵያ ከድሬዳዋ አቅራቢያ ትገኛለች እና እቺ ቦታ ሁላችሁም ሄዳችሁ ማየት አለባችሁ። ቀጣይስ የት ላሳያችሁ? ኮሜንት አድርጉ። ይመቻል። እቺ ቦታ በህይወት የካዩዋቸው በሙሉ ከተሞች በጣም ትለያለች። ከበፊቱ ሚሌኒየም ጀምሮ ስትታወቅ ውቢቷ ሐረር ከኢትዮጵያ ጥንታዊ ከተሞች አንዷ ነች። ከ15ኛው ክፍለ ዘመን በፊት የተገነባውም የጀጎል ግንብ ከተማውን